በዛሬው ቪዲዮአችን ደግሞ እንዴት አድርጋችሁ በቀላሉ መንገድ ኢሜል አድሬስ ወይ ደግሞ ጂሜል አድሬስ ኤዲት እንደምታደርጉ አሳያችኋለሁ። አንደኛ በተሳሳተ መንገድ ኢሜል አድሬስ ወይ ደግሞ ጂሜል አድሬስ ክሬት አድርጋችሁ ከሆነ፣ ሁለተኛ ደግሞ ከቆይታ በኋላ ኢሜል አድሬስ ኤዲት ማድረግ አስፈላጊ ሆኖ ከተገኘ እንዴት አድርጋችሁ በቀላሉ ኤዲት እንደምታደርጉ አሳያችኋለሁ። እስከ መጨረሻ ተከታተሉ። ኦኬ፣ ብዙ ጊዜ ኢሜል አድሬስ ክሬት ካደረግን በኋላ ለመጠቀም ወደ ጂሜል እንገባለን። ጂሜል ውስጥ በመግባት ደግሞ በዚህ መልኩ ኢሜላችን ምን ማድረግ እንችላለን? አክሰስ ማድረግ እንችላለን። ነገር ግን ምንም እንኳን አክሰስ ለማድረግ ቢፈቅድልንም እዚህ ጋር ክሬት የተደረገው ኢሜላችን ኤዲት እንድናደርግ አይፈቅድልን ማለት ነው። ኦኬ፣ እሱን ኤዲት ለማድረግ ወዴት ነው የምንሄደው ልትሉ ትችላላችሁ። ቀጥታ ወደ ፕሌይ ስቶር እንሄዳለን። ፕሌይ ስቶር ውስጥ ከገባን በኋላ እዚህ ጋር ፕሮፋይል ላይ ክሊክ እናደርጋለን። ወደ ታች እንሄድና እዚች ሴቲንግ ውስጥ እንገባለን። ሴቲንግ ክሊክ በምናደርግበት ሰዓት እነዚህ አራት ነገሮች አሉ። ጄኔራል፣ ኔትወርክ ፕሪፈረንስ፣ ፋሚሊ ኤንድ አባውት። ጄኔራል ላይ ክሊክ እናደርግና አካውንት እንደ ዲቫይስ ፕሪፈረንስ የሚለው ክሊክ እናደርግ። ኦኬ፣ እሱ ክሊክ ካደረግን በኋላ ኢሜልስ ፍሮም ጉግል ፕሌይ የሚለው ስር የቼንጅ ኮንታክት ኢሜል የምትላለች እሷን ክሊክ በምናደርግበት ሰዓት ኢሜል አድሬሳችን ኤዲት እንድናደርግ ይፈቅድልናል ማለት ነው። ለምሳሌ እንዴት እንደሆነ ላሳያችሁ። አያችሁ፣ ስናጠፋ እንዲህ እናደርጋለን። አጥፍተን አስተካክለ መጨረሻ ላይ እዚህ ጋር አክቲቭ ስለምትሆን ሴቭ እንላለን ማለት ነው። አያችሁ፣ እንዲህ በማድረግ በቀላሉ መንገድ ኢሜል አድሬሳችሁን ኤዲት ማድረግ ትችላላችሁ። ይህ ቪዲዮ አስተማሪ ነው ካገኛችሁት ላይክ፣ ሰብስክራይብ፣ ሼር በማድረግ ሰፖርት አድርጉኝ። ሀሳብ አስተያየት ካላችሁ ኮሜንት ቦክስ ላይ ጻፉልኝ። በሌላ ቪዲዮ እስክንገናኝ ድረስ ደህና ቆዩልኝ።